ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ በሳምንቱ በሰዓት በድጋሚ ነው ማክሰኞ ማታ አንሳሌም ታልፍላችሁ የናት ጓዴ ሰኞ ምግብ አሰራር ፕሮግራማችን ነው። ደብረሳሌም የማማከርና የፕሮሞሽን አገልግሎት ከናት ቴሌቪዥን ጋር በመታመን ያዘጋጀው ፕሮግራም እነሆ ጀመረ። ከጎኔ እንደምትመለከቱት ወይዘሮ አደሽን እዚሁ ኪችናችን ድረስ ጋብዘን እናት ስለሆነች የምግብ አሰራር ከኔ ጋር የሰራች ቆይታ ታደርጋለች ማለት ነው። በዛሬው ዕለት እንግዲህ የተለያዩ ለምሳቃ የሚሆኑ ፕሮግራሞችን ምግቦችን የሰራን ቆይታ እናደርጋለን። ይህን ፕሮግራም በልዩ ሁኔታ ለእናንተ እንዲደርስ ያደርግላችሁን አንከር ወተትና ምስጋና ዛሬ አንከር ወተት ለእናንተ ልዩ ፕሮግራም አዘጋጅቶ ከኛ ጋር ያቀርብላችኋል። ከቆይታ በኋላ ስንመልስ እንግዲህ በምግቡ መሀል እናቶች የሚሳሳቱ ስህተቶች አሉ። እነዚህ ወላጆች ማድረግ የለባቸው ነገሮች መሀል 10 ስህተቶች አሉ። እሱን ላንችና ለተመልካቾቻችን እየተናገርን ቆይታ እናደርጋለን። ምግብ መስሪያው ጊዜ አሁን ነው። የትም እንዳትጠብቁ። ተመልካቾቻችን በመግቢያችን እንደነገርናችሁ ዛሬ እንግዲህ ከወይዘሮ አደሽ ጋር ለልጆቻችን የሚሆን የተለያዩ በምሳቃ ምግቦች የሰራን ቆይታ እናደርጋለን። የመጀመሪያ ምግባችን የሚሆነው እንግዲህ ዛሬ ለየት ያለ ነገር ነው የምትመለከቱት። እዚህ ጋር አንድ ገብቶሻል? ምን ተሰሩ? ዛሬ በዚህ የምንሰራው ነገር አለ። ለመስራት ቀላል ዘዴ እናሳያችሁና ጠንከር ያለ ካርቶን ውስጡን ያድርገን ካደረግሽ በኋላ እዚህ ጋር ፕላስተር ታያይዣዋል። ውስጡ ማንኛውም ወረቀት ጋር እንዲጠነክር ካደረግን በኋላ ከላይ በአሉሚኒየም ፎይል በሸፈን ማለት ነው። ከዛ በኋላ ምንሰራበት ትመለከታለች ማለት ነው። ተመልካቾቻችን ከኛ ከቆያችሁ በዚህ ምን እንደምንሰራ ዛሬ ትመለከታላችሁ። ሌላ ደግሞ እዚህ ጋር የምትመለከቷቸውን ግብአቶች በመጠቀም እዚህ ዳቦ ውስጥ መሞላ ወይ ደግሞ ስታፍ የምናደርገውን እንሰራለን። ለዚህ የሚያስፈልጉ ግብአቶች እዚህ ጋር የምትመለከቱት እንግዲህ የተለያየ ከለር ያላቸው የፈረንጅ ቃሪያ አዘጋጅተናል። እንዲሁም ደግሞ የተለያዩ ከለር ያላቸው የጥቅል ጎመኖች፣ በተለይ የጥቅል ጎመን ጠቀሚያለሽ ናንቺ ቤት ከጥቅል ጎመን ሱፐርማርኬት ምናምን አያዋለሁ ግን ዋጋው በጣም ርካሽ ነው። በተለይ ወቅቱ በሚሆንበት ሰዓት ርካሽ ስለሚሆን የመጠቀም በጣም ከነጩ የተሻለ የንጥረ ነገር ይዘቱ ከፍተኛ ነው። ዋጋው በጣም ርካሽ ነው፣ ብዙም ውድ አለው። ስለዚህ ምግባችን ውበት ያስፈልገዋል። ልጆች ብዙ ጊዜ ከለር ውድ አሉ። አሁን በዚህ እንደምትመለከቱ ብዙ ከለሮች ተጠቅመናልና ልጆች ደግሞ ከለር ስለሚወዱ ከለሮች መጠቀም ምግብ እንዲበሉ ያነሳሳቸዋል ማለት ነው። ሌላው ግብአታችን ደግሞ ቀይ ሽንኩርት ነው። ቀይ ሽንኩርትም እንደዚሁ እንጠቀማለን። እንቁላል አለን፣ እርሾ እንጠቀማለን፣ ስኳር፣ የተከተፈ ነጭ ሽንኩርት። ተወጃሽ ነጭ ሽንኩርት እንዴት ነው? በጣም ነው የምንጠቀመው። በጣም አንቺ ሞዴል አለብሽ። ብዙ ጊዜ የተመልካቾቻችሁን የምናገረው ምንድነው እናንተ የምትጠሉትን ነገር ህጻናት የሚጠሉት እና ልጆቻችሁ የምትጠሉትን ነገር ልጆቹ ፊት መናገር የለባችሁ። እኔ አልወድም ካላችሁ እናንተ የተከተሉት የጠሉ ይመስል የሚመጡ በቻለ አቅም የምትጠሉትን ነገር እነሱ ፊት እንደው መንገድ መግለጽ የለባቸው። ማድረግ አለብን። ያው ደግሞ ግብአታችን ደግሞ ዘይት ነው። ይህን አድርግና ዲጋ ሆቅ ጥረናል እንደበረቁና ጎርጎድ ያለ እቃ ጥረን በሱ አድርገን የሰራን ቆይታ እናደርጋለን። የትን ካሄዳችሁ ዛሬ ምርጥ ገት ያላችሁ ጠብቁ። እሺ እንግዲህ አሰራራችን እንገባለን። የመጀመሪያ ስራችን ነው ሊጡን እናቦካለን። በዚህ ሊጥ እንግዲህ ተጠቅመን ሁለት ምግብ ዛሬ እናዘጋጃለን። አንደኛ ለየት ያለ ዳቦ አዘጋጅተን ውስጡ ሞልተን በምሳቃ የሚሄድ ነው። ሁለተኛ ደግሞ ሊጡን እንዳምጥና የተለያዩ ምግቦች እንሰራበታለን ማለት ነው። እንግዲህ ተመልካቾቻችን እዚህ ጋር 1 ኪሎ ግራም የሚሆን ዱቄት አዘጋጅተን ለዚህ የሚሆኑ ግብአቶቻችን ግማሽ ሾርባ ማንኪያ እርሾ ጨምሪበት። እስቲ ስንት ሳይሆን እንዳለ ዛሬ በጣም ባለሙያ አድርጌ የሚሸኝሽ። ከዚህ ደግሞ 2 ሻይ ማንኪያ አንከር ወተት። ስለ አንከር ወተት መረጃ አለሽ? በኋላ በደንብ አወራሻለሁ። እስቲ ከሱ ደግሞ በሾርባ ማንኪያችን 1 ሙሉ ታርጊበታለሽ። መነሳስ እንዲዳረስ አድርገሽ ካስፈለገ ደግሞ ያው አንከር ወተት ራሱ የማረስ መለኪያ ያለው በዚህ በራሱ የትንሽ በዛ ስለሚል ነው። በሱም ደግሞ ግማሽ ያክል ማድረግ እንችላለን ማለት ነው። አሁን ደግሞ በሾርባ ማንኪያችን 2 ዘይት የለካሽ ታደርጊያለሽ። 2 ሾርባ ማንኪያ ዘይት፣ በጣም ጥሩ። እንዲህ ካደረግን በኋላ ደግሞ በእጅሽ ቁንጣሪ ደግሞ በ5 ጣትሽ ቁንጣሪ ጨው ታደርጊበታል። ወይ ደግሞ በሻይ ማንኪያ 1 እንደማለት ነው። 1 ጨምሪ።
በጣም ጥሩ ተመልካቾቻችን፣ በዚህ መልክ እንግዲህ ካደረግን በኋላ ለብ ያለ ውሃ እንጠቀማለን። ለሰስ ያለ ውሃ እንደ ፀሐይ ውሃ የሚባለው አይነት ነው። እሱን ጨምና እናቦካለን። ጠረጴዛችን ንጹህ ካደረግን በኋላ በደንብ አድርገን እናሸውና ሊጡን ትንሽ ኩፍ እንዲል ቆይታ እናውለን ማለት ነው። አሁን ውሃ መሀሉን ከፈት እናደርግና ልክ ከመሀል እያስገባሽ ያቀላቀሽ ወደ ዳር ውሃ ነካውን ያደርግሽ እንድታየኝ እንትን በይው አዋሃጫ። በዚህ እንግዲህ ተመልካቾቻችን ቆንጆ አድርገን ሊጡ እንዲቦካ እናደርገዋለን። እንግዲህ ሊጡን ያቦካች ትቆየናለች። እኛ ደግሞ በጎን ደግሞ እዚህ ጋር ውስጡ የምንሞላው ስታፊንግ እንሰራለን ማለት ነው። ለዚህም ደግሞ እንደምትመለከቱት ዘይት እናደርግና ሽንኩርታችንን፣ የጥቅል ጎመኑን፣ ቀይ ሽንኩርቱን፣ ቃሪያውን ጨምረን ቆንጆ ደስ የሚል ከለርፉል አትክልት እንደ ስቲር ፍራይ በደንብ በፍጥነት እናደርጋለን ማለት ነው። በእጅ ማብኳት አይሻልም? እንዴት ነው ነገሩ? አዲስ እንደለመድ ነው ማለት ነው። እዚህ አሁን በጣም ጥሩ ለማያያዝ ነው ማንኪያ ተጠቀምሽ። አሁን ዱቄው ሳይባክን ወይ ሳይበታተን እንደዚህ ከተያዘልሽ በኋላ የግድ በእጅ መታሸት አለበት። አሁን ለማያያዝ ያክል ነው። እንግዲህ አሁን ወደ ጠረጴዛውን ገለብጠዋለን። ጠረጴዛችን ጊዜ ንጹህ መሆን አለበት። እንግዲህ የኪችን ጠረጴዛዎች ጊዜም እንደዚህ ግራናይት ወይ ፎርማይካ ወይ ደግሞ ውሃ የሚቋቋሙ ተደርገው የሚዘጋጁት። ይህን ካደረግሽ በኋላ በደንብ አገን እስቲ ጊዜ ሳይሽ ያረግሽ ማሸት ማለት እስቲ አዎ በቃ እንደዚህ እጅ ላይ መጣበቅ እስከሚያቆም ድረስ እንደዚህ ምንም ካልጣበቀ እጃችን ላይ ከሌለ በቃ ማለት ነው። እንደዚህ ላስቲክ ነገር ሲሆን አሁን እኛውን ኮፍ እንዲል ሞቅ ያለ ቦታ እናቆያለን ማለት ነው። እንደዚህ በደንብ ከታሸ በሚታሽበት እንደፈለግ ታዝን ለሊጥ ካልታሸ ነው የምታዝማየውና ውጤቱም ጥሩ እንዲሆን እንደዚህ በደንብ ታሽት አለበት። እዚህ ላይ ትንሽ ዘይት እቀባልሻለሁ በኋላ ቀላል ለማንሳት እንዲመችሽ እንዳያስቸግረን። እንደዚህ ካደረግን በኋላ የንጹህ ጨርቅ ያደርግበትና ሙቀት እንዳያገኝ ማለት ነው። እንዲሸፍነን ሞቅ ያለ ኦቨናችን እዚህ ጋር ሲሆን ሙቀት ያገኛል እንዲነሳ እናደርገዋለን ማለት ነው። ተመልካቾቻችን እንግዲህ ሊጡን አዘጋጅተናል። አሁን ይህን ሊጥ ኩፍ እስኪል የተወሰነ ደቂቃ እንጠብቀዋለን። እስከዛ ድረስ እንግዲህ በውስጡ የምንጨምራቸው ወይ ደግሞ በኋላ ዳቦ የሚያስፈልገን ወደ ስፕሪንግ ሮል የሚያስፈልገን ግብአቶች እንሰራለን ማለት ነው። ቀጥታ ወደ መጥበሻችን እንሄዳለን ማለት ነው። ከኔ ጋር ወደ መጥበሻ እንሄዳለን። የመጀመሪያ ስራችን የሚሆነው እንግዲህ መጥበሻችንን በትንሽ ወይ ደግሞ እንደዚህ እንደ በረቆና ሆክ ይባላል ወይኛውን ወይ ደግሞ ሰፋ ያለ መጥበሻ ካጋለን በኋላ ማማሰያ መሳሪያችን ነጂ መጀመሪያ ዘይት እናግልና በቅደም ተከተል እዚህ አትክልቶቹን እየጨመርን በደንብ አድርገን ቶሎ እያማሰልን ስቲር ፍራይንግ ማለት እንግዲህ ውስጡ ያለው ንጥረ ነገር ሳይባክን ውሃውን ሳይተፋ ቶሎ ማብሰል ስቲር ፍራይንግ ይባላል። በዛ ነው አትክልቶቹን አብስለን እናውጣቸዋለን ማለት ነው። የመጀመሪያ ስራችን የሚሆነው 3 ሹሮ ማንኪያ ዘይት እናደርጋለን። ዛሬ እንግዲህ ለልጆች እንግዲህ ቆንጆ ምግብ ተመርሽ ትያለሽ። አሁን ዘይታችን መጋሉን ለማረጋገጥ ምን ጊዜ ብዙ ተመልካቾቻችን እንገልጻለን። ደረቅ ማማሲያ እንድስናቆመው ማማሲያው ላይ ዘይቱ ከፈላ ዝግጁ ሆኗል ማለት ነው። የመጀመሪያ ስራችን ምን እንግዲህ ሽንኩርት እንጨምራለን። አሁን እሳታችን ከፍተኛ እሳት መሆን አለበት ማለት ነው። ቶሎ ያገላበጠን በጣም ጥሩ። ከዛ ላይ እነዚህ የተለያየ ቀለም ያላቸው የፈረንጅ ቃሪያ አንደኛ ለልጆች ይሆናል፣ አያቃጥሉም፣ ስዊት ናቸው። እዚህ አንድ ላይ እንጨምራቸዋለን። በሙሉ ይገቡና ቃሪያው ቅድሚያ ጠንከር ስለሚል ቀድማ መጀመሪያ ይስላል። ምን መጨመሪያ ቢት እነዚህ ውስጣቸው ውሃ መጠናቸው ከፍተኛ ነው። ቶሎ የማረር ከወጣ ስለሚያሩ ይሄ ጠንከር ስለሚል እኛውን ማስቀደም አለብን። ከለር ያምራል። በዚህ መልኩ ቆንጆ አድርገን ልጆች ደግሞ ከለር ነገር ይወዳሉ። ልክ ነው። በማስከተል እንግዲህ የጥቅል ጎመኖቹ ቀዩን ነጩ አበባ ጨምሩ። ዛሬ ብዙ ልጆች ጠብቁናል። ልጆች እንግዲህ ከፊታችን እየጠበቁ ነው። ምግባችንም ሳቃቸው ለመሄድ እኛ ይገባል። እኩል መጠን አላቸው። 200 ግራም ናቸው። ትንሽ ናፕኪን ቁረጭና ይደገፍ አግኝሽ እንድንገማባት መያዝ ከፈለግሽ
እቺ ማለት ግን ለልጆች ግን እንደዚህ አይነት አትክልቶችን ከለርፉል አትክልቶችን መስራት ንጥረ ነገራቸው ይዘታቸውን እንደጠበቀ መስራት ጥቅም ላይ ስለሚጠቅማቸው ማለት ነው። ጥቅምም አለው ወዶት በእንዲበሉ ያደርጋቸዋል ማለት ነው። ቀጥሎ እንግዲህ ነጭ ሽንኩርት እንጨምራለን። ሽንኩርታችንን እንደተመለከታችሁ የተከተፈ ነው፣ የደቀቀ አለ። በቃ ማስለመድ አለብን፣ ልጆቻችን እንዲለምዱ ማድረግ አለብን። በጣም ነው የሚጠቅመው። በተለይ ልጆች ጉንፋን ምናምን እንዳያጠቃቸው ነጭ በጣም ከፍተኛ ጥቅም አለው እና ግን እንዳልነው ነው እንግዲህ እኛ ስንወድ እነሱ እንወዱልን። ስለዚህ በቃ እኛ መውደዳችንን ማሳየት መቻል አለብን። እኛም ስለሆነ የሚከተሉት እንግዲህ ተመልካቾቻችን እንደተመለከቱት ቆንጆ ሆኖ የአትክልታችን እየበሰለን ያለው ከ2 ደቂቃ ቆይታ በኋላ ግን ቀምሙና እናወጣዋለን። ሊጥን አብኩተናል። ውስጡ ስታፊንጉን ሞልተናል። ምን እንደምሳል ተመለከታላችሁ። የት እንዳለ ተቃጠለ። እሱ እንደው በመሀል አትክልታችን እየበሰለ አንዳንድ ጠይቆች ጠይቁሽ ቆይታ እናድርግ። እንደ ብዙ ጊዜ ምን እንደምትቸገሪው ብዙ ሰው እናቶች ችግር ምሳቃ ማሰረውና ያንቺ ችግር ሲነገሪኝ ከአንቺ ልምድ ስትነገሪኝ። እኔ ያው እንደ ሁሉም እናት አንደኛ የምናስራቸው ነገሮች እንዳይደጋገሙባቸው እንፈልጋለን። ሁለተኛ ልጆች የሰጠናቸውን በልተው መምጣት አለባቸው። እያበዛንባቸው ይሆን እያሳነስንባቸው ይሆን መልስ ያላገኘንባቸው ናቸው እና እንደዚህ አይነት አትክልቶችን ደግሞ እንዴት አድርገን ብንሰራላቸው ነው እነሱ ወደው መቋጠር ተችሎ በምሳቃ ሄዶ አለበት ጥያቄ ነው። ይሄ ነገር ምሳቃዎች መግባት ይችላል። ምክንያቱም እስከ 6 ሰዓት ሲቆይ ምሳቃዎች ቆይቶ ሊያመጣ የሚችለውን ነገር መረጃ ያላቸው እና በጣም ነው የምትቸገረው። በጣም ነው የብዙ እናቶች ደግሞ ችግር ይመስለኛል፣ የኔ ብቻም አይመስለኝም። በጣም ጥሩ። እንግዲህ ዛሬ ተመልካቾቻችን እናት ጋብዘን ኪችናቸው ሴንስ ስራ ይሰራ ነው ትልቅ ዓላማ ነው። እናቶች በምግብ በምታስሩበት ሰዓት ምን ማድረግ እንደሌለባችሁ ምን ማድረግ እንዳለባችሁ ማለት 10 ህጋት አሉ። እሱን የነገርናችሁ ቆይታ እናደርጋለን። አሁንም የጠየቁ ጥያቄዎች መልስ ያገኛሉ። እንግዲህ አሁን ወደ አትክልት ስለበሰለ መቀም አለብን። ጊዜ አትክልት ጨው መጨመር አለባችሁ መጨረሻ ነው። አሁን እዚህ ጋር ጨው ጨም የሚኖረው ምን ያጋር መሰለሽ ውሃው ይወጣብሻል። ያን እንዳይወጣ መጨረሻ አትክልት መጨመር አለብን። ጨው እናደርጋለን። እንዲሁም ደግሞ ቁንዶ በርበሬ እናደርጋለን። አሁን ምንም ተጨማሪ ጋር ጨመር በቃ የተፈጥሯዊ ጣዕሙ እንዳለ ነው ያለው። ይሄን ነገር ማሰማል ልጆቻችን ምን መስል ችግራችን ምንድነው? ተጨማሪ ጣዕሞች እናስለምዳቸውና አንድ ቀን የወጣ ቀን ይቸገራል። ስለዚህ ተፈጥሮ ጣዕም ማስመለመድ አለባቸው። አሁን አልቋል። አንተ ስትለኝ እነዛ ስህተቶች በጣም ለማጓጓት አደርሻለሁ ማለት እንግዲህ 10 ነው ዛሬ ለአንቺና ለተመልካቾቻችን እንገልጻለን። አውቀህ አይደለም የምታጠፋው፣ በተለይ ለልጆች ትክክል። መቼም ከልጅ በላይ ጉዳይ የለም ማለት ነው። ተመልካቾች እንደምትመለከቱት በጣም የሚያምር ከለርፉል የሆነ አይን የሚስብ አትክልት አብስለናል። አሁን እንግዲህ አትክልታችን በስሏል። ትንሽ እንደዚህ ቀዘቅዝልን ሰፋ አድርገን አጥፍተናል። ከኛ ጋር ከሆናችሁ የትም ካሄዳችሁ ተተርፋላችሁ። ጠብቁ። የኔ ዓለም ልጆቼ ናቸው። እያንዳንዷ የህይወታቸው እርምጃ ለኔ ልዩ ትርጉም አላት። ለዚህ ነው የምችለውን ሁሉ ማደርግላቸው። አንከር ወተት ጥራት ባለው የኒውዚላንድ ወተት የተሰራ በኒውዚላንድ ሚልክ ፕሮዳክትስ ኢትዮጵያ በኢትዮጵያ የተቀነባበረ ለጤናማ እድገት ወሳኝ የሆኑ 33 ንጥረ ነገሮችን የያዘ ወተት ከ1 ዓመት በላይ ለሁሉም እድሜ ክልል የሚሆኑ አንከር የልጆች አጋዥ የህይወት ስንቅ። ወደ ቀጣዩ ምግባችን ሂድ። ያው ቀጣዩ ምግባችን ደግሞ ከቡልቬ ወላጆች የቼፍ ፓስታ መከሮኒ ያው የተለመደ ነው። ዋና ምግብ ነው። ግን እስቲ ምን ለየት ይበለም ወስጥ በጣም ይወዳሉ ልጆች ይወዳሉ። ግን አንዳንድ ልጆች ነው ዛሬም ፓስታ ነው እንደው ያል በቃ ዛሬም መከሮኒ ነው ይመንትላቸው። ግን ለየት ያገን ዛሬ ሙሰራችን ለመናቸዋለን። ልጅ መጣች እንዴ? ገሊላ ትባላለች። ሼፍ ዮናስ ነው ማማ። ብራቮ። ተመልካቾቻችን አንዱ እንግዲህ ከ10 ኮማንድመንት ወይ ደግሞ 10 ትእዛዛት አንዱ አሁን በዚሁ ክሪቷን ስላየው ነው ነግራቸዋለሁ። እስቲ ግን ስህተቶች ከምላቸው እስቲ ምን ትገምቻለች? አንድ አምጪም ስህተት ይሄ ነው ማወቅ አይቻልም። በሳታችን መቼም አትደግሚው። እስቲ ምን ትገምቻለች? እስከ ነው አዳይ ለነግርሽ ነው። እኔ
የሚመስለኝ ምናልባት እነሱ ከሚፈልጉት መጠን በላይ መስጠታችን ስህተት ነው። እንደ እናት ያው ልጆችን ማጥገብ ነው የምትፈልገው ይመስላችኋል? ግን አንዳንዴ ሳስበው ይሄ ሆን ስህተታችን ነው። የላከው ምሳ ተመልሶ ሲመጣ እኛም ምሳቃችን ብዝት ሲልብን ደስ እንደማይል አስባለሁ። ግን እንደ እናት አትችልም ደግሞ ያሳነስክ የተጎዱ ይመስላችኋል? ልክ ነው ተመልካቾቻችን። የአንደኛው ትልቁ ችግር ምንድነው? እኛ ብዙ ስንልክላቸው በልቶት ብዙ ሲመጡ የሚጠቀሙ ይመስላል። የልጅ እና የአዋቂ የመቀበል አቅሙ የተለያየ ነው። ስለዚህ በጣም ሲበዛባቸው እንኳን ለሕፃን እንኳን ለኛ እንኳን ጥቅጥቅ ያለ ስንመለከት የመብላት ፍላጎታቸው አሚቀር። ስለዚህ አንደኛው ማድረግ የለበት ነገር ምንድነው? ከመጠን በላይ ጥቅጥቅ አድርጎ መሙላት ለሕፃናት ተገቢ እንዳልሆነ ነው አንደኛው ትዕዛዝ ወደ ማድረግ የለብን ነገር ይሄ ነው። እንግዲህ አጠገባችን ልጅ ስላለች እንግዲህ ተመልካቾቻችን ልጅን ማሳተፍ ትልቁ በጣም ጥቅም አለ። አሁን ሲሰራ አብሮ ከኛ ጋር ካዩ በኋላ ትብሪት ነው የማውራት በቃ እኛ አብሬ ኮናት እየሰራሁት ዛሬ ምግብ ደስ ይላቸው ምሳቃ ታዝ ይናፍቃቸው። እኛ ብዙ ጊዜ ግን ይዘው ሲሄዱ ነው እንጂ ምን ተተከተተ እንኳን አያውቁም። ልጆች ማሳተፍ አንደኛ ትልቅ ጥቅም ስላለው ኪችን እንዲገቡ የሚሰሩት የሚታሰራቸው ምግብ እንዲያዩ ማድረግ መቻል አለብን። ስለዚህ ሁለተኛው ትዕዛዝ ምንድነው? ትዕዛዛችን ምግብን በሚሰሩበት ሰዓት ማሳተፍ በጣም ትልቅ ጥቅም አለው። ይችን ምግብ እንዲበሉ ከፍተኛ መነሳሻ ስለሚያደርጋቸው ማለት ነው። እንግዲህ ወደ አሰራራችን እንግባ። ሁለት መጥበሻ አንድ ጊዜ ጥደናል። የጣልንበት የራሱ ዓላማ አለው። ሁለት ነገር በአንድ ማብሰል ስላለብን ማለት ነው። መጥበሻችን በደንብ ከጋለ በኋላ አትክልቶችን ባንኛው መጥበሻ ስጋውን ባንኛው መጥበሻ አድርገን ከጀርባችን ደግሞ ዋጽድና ዋችን ፈልቷል። እዛ ደግሞ መኮረኒ ያቸቅለን። እንግዲህ ኪችን ብዙ ባንድ ስራ የሚሰራው ስለዚህ ሶስት ስራዎች የሰራን ቆይታ እናደርጋለን ማለት ነው። የመጀመሪያ ስራችን የሚሆነው እዚህ ጋር ዘይቱ ጠብነ አነስተኛ በጣም አንድ ሾርባ ማንኪያ ያክል ዘይት እናደርግና ይሄ ምንድነው ዘይቱ ብዙ ሲበዛ የስጋ ውስጥ ውሃው እንዲያወጣ ወይ ደግሞ ጁሱ እንዲያወጣ ስለሚረዳ ትንሽ ዘይት አድርገን በደንብ ከጋለ በኋላ ምንም ያልተቀመመ ምንም አላረግንበትም። ይሄን ብቻ ጠብስ መጨረሻ ጨው አድርገን እናውጣለን ማለት ነው። እንግዲህ ቤቢሾ ምግብ እስከምንሰራ ድረስ የትቆይናለች ማለት ነው። በጣም ጥሩ። እንግዲህ ተመልካቾቻችን ቤቢን ሸኝተን በነፃ አንደኛው ኪችን ውስጥ እንግዲህ በሳተፉ እንጂ እሳት በሚነሳበት ሰዓት ትንሽ ካጠገባቸው በጣም ጻን ከሆኑ ራቅ ማድረጉ ጠቃሚ ስለሆነ ነው። በዚህኛው መጥበሻ ደግሞ እዚህ ጋር ሁለት ሾርባ ማንኪያ ዘይት ትፈተኛለች። በአንድ ሁለት ስራ መስራት እንግዲህ ኪችን ላይ አንድ 16 ስንጥላ ላይ አላሽ ሆቴል ውስጥ ሁሉም ሼፍ እንግዲህ አፍንጫውና አይኑ ብዙ ስራ ስለሚሰራ ማለት ነው። ሁለት እንቺን ትያለሽ በንቃት ነው የሚካተለው። ምን ጊዜም በመጨመሪበት ሰዓት እንደዚህ መጨመር አለብሽ። ዘይቱ ወደ ራስ እንዳይመጣ ምን ጊዜም እንደዚህኛው ሳይድ አድርገሽ ጨምራለሽ ማለት ነው። በዚህኛው ሳይድ አይደል? ቶሎ ያገላበጥ ውሃ ሳያወጣ ቆንጆ ታርቱኛለሽ። እኔ ደግሞ እዚህ ጋር ሽንኩርት ጨምራለሁ። ሲሆን አልሞክረው ያደረገ እኔ ያለ ማማሰያ እያወሰድኩ ነው ማጥኛለሽ። እዚህ ጋር ደግሞ የተፈቀፈቀ ዝኩን ጊዜ ህፃናቶች አይመገቡትም እና በዚህ መልኩ ነው የሚመገቡላቸዋል። ያረጋል እናስፋለን። ይወጣ ትንሽ መልሶ እስከሚከት ታንቱ ታቆያለሽ። እሺ ጥብስ ነገር ማለት አለበት። በጣም ብዙ ጊዜ ዝኩኒ ምናምን መጠቀም እንፈልጋለን። ግን ያው መርጠው ሰዎች ይመጣሉ ያወጡታል። አሁን እኮ እያየሁት አንዱ ልክ ነሽ። አንዱ ደግሞ እንዲበላላቸው ማድረግ ነው። ብዙ ጊዜ ጣት ዝኩኒ፣ መሽሩም፣ ብሮኮሊ፣ አባጎመን የመገብ እንትን የላቸው። ስለዚህ ጋፋቸው እንዲቀላቸው ማድረግ አለብን። በነገራችን ተመልካቾቻችን ዛሬ የምናዘጋጀው የምግብ እድሜያቸው ከ10 ዓመት በታች ለሆኑ ልጆች የሚሆን የምግብ አሰራር ያሳያናቸዋል። ከዛ የሆኑት እንኳን ብዙ ሊያስቸግሯቸው ስለሚችሉ ብለን ነው። ስለዚህ አስቸጋሪ እድሜ ስለሆነ ለነሱ ነው በጣም ኮንተንት የምናደርገው ሀሳብ ዛሬ በዛት የምናተኩረው። ስለዚህ አትክልቶቹን ለነሱ አይናቸው እንደሚያምላፋቸው እንዲመች አድርገን ማድረግ አለብን። ለምሳሌ ዝኩኒውን ስንፈቀፍቀውና ስንከትፈው ይለያያል። ስንፈቀፍቀው በቀላሉ
ስፓጌቲ ጋር ወይ ደግሞ ከመኮረኒ ጋር ተዋህዶ የመብላት ባህሪ ያለው። ስለዚህ ለዛ ነው በጣም ቆንጆ ነው። ስፔሻል አትክልታችን ካበሰልን በኋላ ወደዚህ እንጨምረዋለን። ለምን አላበሰል ነው በጣም ጥሩ እና ስጋው ይጠነክራል። በኋላ እነሱ አይተኙትላቸውም። በነገራችን ላይ የተጠቀምነው ስጋ የጭቅና ስጋ በጣም ስሱን ስጋ የተጠቀምነው። ይህ ደግሞ ለቀላሉ ታዩትላቸው ነው። የበግ ስጋ መተካት ይቻላል። እዚህ ጋር የፍየል ስጋ መተካት ይቻላል። ግን ለስለስ ያለውን ስጋ ክፍል መምረጥ አለብን ማለት ነው። የዶሮ መሆን ይችላል። አንድ ካደረግን በኋላ አንድ ሾርባ ማንኪያ የተፈጨ ነጭ ሽንኩርት እንጨምራለን። አይተሽ ነው ሁሉም ምግብ ላይ ነጭ ሽንኩርት አደርጋለሁ። ልጆች በጣም አስፈላጊ ስለሆነ ነው። እሺ ከብዙ ህጻናት ጋር ስለሚገናኙ በሽታ የመተላለፍ ዕድሉ ሰፊ ስለሆነ ነጭ ሽንኩርቱ ለትልቅ መፍትሄ ስለሆነ አሁን ቆንጆ ሆኖሻል። አሁን ደቆሻል። ከዛ ወደ ትገለብጫዋለሽ። ወደ ትገለብጩ በጣም ቆንጆ። ወደዚህ ነው መኮረናችን እንግዲህ አንድ 8 ደቂቃ አካባቢ ነው ያው ላይ የማያውቅ ጽሁፍ ብዙ 8 ደቂቃ የሚል ጽሁፍ አለ። ይህን ለ8 ደቂቃ ያክል መብሰል አለበት። ከ8 ደቂቃ በኋላ ግን ከዚህ ካርቱ ጋር ቀላቀል እንዴት እንደሚሄድ ትመለከታለች ማለት ነው። ይሄ ለምሳ የሚሆን ነው። አሁን ዛሬ የምናሳያችሁ ምግቦች ምንድነው? ለቁርስ ሰዓት ከመክሰስ መሀል ላይ በምሳና በቁርስ ማካዶ የ4 ሰዓት ምግብና የምሳ ሰዓት ምግባቸውን ነው ያሰባጥ ማሳያችሁ። በጣም ጥሩ። አሁን ቆንጆ ነው እየበሰልሽ ነው። እላዩ ላይ ቁንዶ በርበሬ እናደርጋለን። በነገራችን ቁንዶ በርበሬ የሚያገባው ኬክ ውስጥ ብቻ ነው። ኪችን ውስጥ እየተለመደ በፊት ብዙም አይለማ፣ ግን አሁን ተለመደ መጥቷል። ቀይ ወጥ ላይ የሚገባው እሱም በበዓል ጊዜ ተጠብቆ ምናምን ነው። ቀጣይ የሚሆነው እንግዲህ ሶያ ሶስ መጨመር ነው። ሶያ ሶስ 2 ሾርባ ማንኪያ ያክል እናደርግበታለን። ይህንን ሶያ ሶስ ብቻውን መጠቀም ብቻ ውስጡ ጨው ነገር ስላለው አሳንሶ ጨው ማስቀረትና እሱ ብቻ መቀመጥ ይቻላል ማለት ነው። በጣም ስለዚህ አሁን እዚህ ጋር ከተጠቀምሽ መኮረኒ ላይ ጨው ለማድረግ ወደ ሙዛ ከጨመሽ ደግሞ እዚህ ጋር ያለው ጨው በጣም መቀነስ አለብን ማለት ነው። እንዴት እንዳይልብን ማለት ነው። ተመልካቾቻችን እንደምትመለከቱት እንግዲህ ቆንጆ ሆነ የአትክልቱን ከስጋው ጋር ተዋህዶ ቆንጆ ሆነ እየበሰልን ያለው። አሁን በዚህ ሰዓት እንግዲህ ይህን ከደረሰ በኋላ በቂ ነው። ከዚህ በላይ ማብሰል ማለት የምግብ ንጥረ ነገሩን ማባከን ስለሆነ ይህንን እናጠፋዋለን። ቀጣይ ከ8 ደቂቃ በኋላ ደግሞ መኮረኒ ከበሰለ በኋላ ቀላቀል እንዴት ለምሳቃ ውስጥ እንደሚጨመር ትመለከታላችሁ። የትም እንዳትሄዱ። መኮረኒ በስሏል። ይህ መኮረኒ እንግዲህ እዚህ ላይ እንጨምራለን። እንግዲህ በዛ ያደረኩት ግን ክፍታችሁ ብዙ ይችላሉ ነው። ህጻናቶች በምሳቃ እየጠበቁን ነው። በምሳቃችን ደግሞ ላይ በዛ አድርገናል። በዚህ እናቀላቅለዋለን። በዚህ አጋጣሚ ተመልካቾቻችን 10 መካከል አንዱ ልንገራችሁ። እዚህ ጋር እንደምትመለከቱት አይተሽዋል። የመኮረኒ የተጠቀሙት ቅርጹ አይተሽዋል። ብዙ ቅርጾች አሉ እና ለልጆች በቅድም ደስ እንዲላቸው አይናቸው መጀመሪያ ስለሚበላ ማለት ነው ምንድነው በቃ ከአስሩ ታስ እንኳን ወጣ ቢበላ እንደ ቲፕ ለስመጥሽ ነው ነገር ቲፕ ላደረገልሽ ነውና ዴኮሬት ወይ ደግሞ እንደ ፈን ማድረግ ለምሳሌ ምግቡን ከሰራሽ በኋላ ምግቧ ላይ ነው አይን የሚመስል ነገር እንደዚህ ጌጥ የመሰለች ክራባጅ መሰለች ማካሮኒ አቃመጡ በኋላ ተቻለ መሳቃት መንጨን በሳት ስናደርግ መሳቃችሁ ይናፍቁታል ማለት ነው። አንዱም ዘዴ እንኳን እንደ ቲፕ ዘዴ የምነግርሽ እንጂ ካሱን እንኳን ወጣ ያለ ነው። ግን ይሄ ራሱ የተጠቀሙ ነው። ለዚህ ነው መኮረኒ የተጠቀሙ ቅልቅስ መልከቹ ቆንጆ ነው። በጣም ያምራል። በነገራችን ላይ እዚህ ጋር የተጠቀምኩት የመኮረኒ ቅርጽ ራሱ ለልጆች አንድ አስፈላጊ ስለሆነ ነው። ይሄም ራሱ ምግባችን እንዲወዱት ወይ ደግሞ ምግባችን እንዲበሉት ከሚያደርጋቸው አንዱ ደግሞ ውበት ነው መጨመር ያለብን ማለት ነው። እስቲ እዚህ ጋር እንግዲህ አንድ ከ10 ደግሞ 3ኛው ልጨምርልሽ ማለት ነው። ሶስተኛ ብዙ ጊዜ እኛ የምንፈልገው ምንድነው ህጻናት በሙሉ ስናክ ነገር የሚጠበስ ነገር ወይም ሳንዱች ነገር የሚወዱ ይመስለናል። የሚወዱ ህጻናቶችም አሉ። ህጻናት ሁሉ ኬቻፕ የሚወዱ ህጻናት ሁሉ ሳንዱች የሚወዱ ይመስለኛልና ስለዚህ የልጆቻችን ፍላጎት ማወቅ አለብን። አንዳንድ የልጆች ፍላጎት በማሳናቅ ምግብ እንልክላቸዋለን። ከዛ ሳይበሉ ይመጣሉ ማለት ነው። ስለዚህ አንቀስ እያለ ምን ያተኩራሉ፣ ፍላጎታቸው ምንድነው፣ ምን ይስባቸው ማወቅ ደግሞ አንዱ ስህተታችን ነው። እኛ በቃ ፒዛ
ሳንድዊች፣ በርገር በቃ ሁሉ የጣል ሁሉ የሚወድ አድርጎ ስለሚወስዱ ስለዚህ ተመልካቾች በተቻለ አቅም ምን እንደሚወዱ ማወቅ አለባችሁ። ሶስተኛ ወይ ነው ያን እንግዲህ ከአስር ቀጥለሻለሁ እዛ ቆንጆ በሶናል በዛ ቀደም ተመልካቾቻችን ይሄ ፕሮግራም እናንተ እንዲደርስ ያደርጋችሁ አንከር ወተት ነው። አንከር ወተት እንግዲህ ከ33 በላይ ንጥረ ነገሮችን በውስጡ የያዘ በተለይ 8ቱ ለህፃናት በጣም ጠቃሚ የሆኑ ንጥረ ነገሮችን የያዘ ወተት ነው። የህፃናት ጉዳይ ይመለከተኛል ብሎ ይህን ፕሮግራም በክብር ስፖንሰር አድርጎ እናንተ ተመልካቾቻችን ምሳቃ እንደ ችግር የሆነባችሁ እናቶች ድርስ ያደርግላችሁ ነው። በዛ ግን አንከር እናመሰግናለን። ዛሬ ምግባችን በሙሉ እንግዲህ ከአንከር ጋር የተነካካ ነው የሚሆነው ተመለከታላችሁ። አሁን በምሳቃ አድርገን እንግዲህ አንከር የላከልን ብዙ ምሳቃዎች አሉ። ልጆች በሙሉ ምሳቃ ልኮናል። እዛ ምሳቃ ውስጥ ያደረግን እንዴት እንደምላክ ተመለከታላችሁ። ከኛ ጋር ከሆናችሁ ዛሬ መጠንቀቅ ያላችሁ የትም እንዳትሄዱ። የኔ ዓለም ልጆቼ ናቸው። እያንዳንዷ የህይወታቸው እርምጃ ለኔ ልዩ ትርጉም አላት። ለዚህ ነው የምችለውን ሁሉ ማደርግላቸው። አንከር ወተት ጥራት ባለው የኒውዚላንድ ወተት የተሰራ በኒውዚላንድ ሚልክ ፕሮዳክትስ ኢትዮጵያ በኢትዮጵያ የተቀነባበረ ለጤናማ እድገት ወሳኝ የሆኑ 33 ንጥረ ነገሮችን የያዘ ወተት ከአንድ ዓመት በላይ ለሁሉም ዕድሜ ክልል የሚሆኑ አንከር የልጆች አጋዥ የህይወት ስንቅ። እንግዲህ መጨረሻው ደርሰናል። አሁን ምሳቃችን እንግዲህ አንከር የላከልን ምሳቃ አለ። በዛ ምሳቃው አድርገን ለልጅ ሸልምሻለሁ። አንከር የላከልኝ ሽልማት ነው። በዚህ ውስጥ እንግዲህ መጀመሪያ ከተቀበልን በኋላ በደንብ አጥበን አዘጋጅተን አስቀምጠነዋል። ይሄን ምሳቃችን እሱ መመገቢያ ማንኪያም አለው የተሟላ ነው። በዚህ እንግዲህ የልጅ መጠነሽ ታረጋለሽ ማለት ነው። ግን የነገሩ ስህተት መፈጸም የለበትም። እዚህ ጋር አለ በብዛት መጨመር የለብንም። እዚህ መጠን አድርገሽ ታረጋለሽ ማለት ነው። በዚህ ደግሞ ውስጡ እንግዲህ የፈሳሽ ነገር መያዣ ኮዳለን። ታውስ እንግዲህ ውሃ አድርግ እንደካለ ልጅ ነው እንደምትልኪው ብዙ ዛንቺ ውሃ የምትልኪው ውሃ ተመራጭ ጊዜም ልጆች ውሃ ብቻ በትልቆላችሁ ተመራጭ ነው የሚሆነው። ፈልቶ የቀዘቀዘ የጣራ ውሃ ምሳቃቸው አድርጎ ያ ነገር ባይላክ ተመራጭ ነው የሚሆነው። ምግባቸው እንዳይበሉ ስለሚያደርጋቸው እንጂ እንደው እንትማታች ሳይሆን ምግብ እንዳይበሉ እንዲያከለክላቸው ውሃ ብቻ መላክ ተመራጭ ነው የሚሆነው። ምሳቃችን እንከርናለን። ዛሬ ቤቢሾ እንግዲህ ቆንጆ ምሳ ይኖራታል ማለት ነው። ተመልካቾቻችን እንግዲህ ያዘጋጀነው ይህ ምግብ ለምሳ የሚሆን ምግብ ነው። ምሳቃውን ሳይሆን ነገር ትዝ አለኝ ከአስርቱ እንግዲህ ከምነግራችሁ ትእዛዛቶች መካከል ማለት ዋነኛውን ትእዛዝ በአጠቃላይ ትእዛዝ ናቸው መጠበቅ አለባቸው። እነዚህ ትክክለኛው የምሳቃ መምረጥ አለብን። እዚህ ጋር ተመልካቾቻችን ትክክለኛ ምሳቃ ስላችሁ እንግዲህ የአቅም ጉዳይ ብቻ አይደለም። እንግዲህ በጣም ውድ ምሳቃ ስለገዛ ለልጃችን ጠቀመው ማለት ሳይሆን ምን አይነት ምሳቃ መግዛት ያለብን ማለት ነው። አንደኛው ለንጽህና አመቺ የሆነ ከብዙ ከርቭ ያልበዛበት በደንብ ልናጠላ የምንችል አይነት ምሳቃ መሆን አለበት። የራሱ ለጤናቸው በጣም ጠቃሚ ስለሆነ ማለት ነው። ሌላው ደግሞ ከአቅማቸው በላይ የሆነ በጣም ትልቅ ምሳቃ አንዳንዴ መንገድ ያህዙ ህጻናቶች ወደ መኪና ሲገቡ ወደ ሲሻገሩ ከባድ ምሳቃ ያዟቸዋል። አንዳንድ ያንቺ ልብስ ልጅ ለብሶ መሄድ ይችላል አይችልም ማለት እንደዛው ደግሞ ልጅም በቃ እንጂ አቅሙን ነው መያዝ ያቅሙን ያክል ምሳቃ መምረጥ አለብን። ሌላው ደግሞ ለአይናቸው የሚያምር ከለር መምረጥ አለብን። አይናቸው ህጻናትን እንዲወዱት ማድረግ አለብን። ከቻልን ወደ 3 ምሳቃ ገዝተን ማቀያየር እንደው እንዳይሰለቹ ማለት ነው። ካሁን ግን ጥሩ ከለር ያለው ዋጋው በጣም ውድ ባይሆንም ለልጆች የሚያምር ነገር ማድረግ መቻል አለብን። ይሄም ሌላው ማድረግ ያለብን ወላጆች ማድረግ ያለባችሁ ትእዛዝ ነው ማለት ነው። ተመልካቾቻችን እንግዲህ እንደምትመለከታችሁት እንግዲህ አንከር ወተት በላከልን ምሳቃ አድርገን በኮዳው ደግሞ ውሃ ጨምረን የመጀመሪያውን አንደኛው ምግባችን ጨርሰናል። ቀጥሎ ደግሞ ቅድም ያቦካነው ሊጥ አለ። ሊጡ ኩፍ ብሏል እንደምትመለከቱት ከኋላ በቃ ደርሻሉ ያለ ያኮበከበውን እሱን ደግሞ እንወስድና ከአትክልቱ ጋር እንዴት አድርገን ዳቦ እንደምንጋገር ተመለከታላችሁ። የትም ካሄዳችሁ ከኛ ከሆናችሁ ጥሩ ነገር ተመለከታላችሁ። ጠብቁን። ተመልካቾቻችን ተመልሰናል። እንግዲህ እንደምትመለከቱት ቆንጆ ነው ሊጡ ተነስቷል። እንግዲህ ደግሞ ቀደም ባፈራ ጀምራለች መጋገሪያ ትሪያችንን ዘይት የቀባን ነው። ይሄም አስፈላጊ ነው። ቅድም እንግዲህ ያዘጋጀነውን እንግዲህ እኮ አሁን ነው የምንሰራበት። ቅድም የነገር ማይጓጉቶች ነበር አለ። አሁን ነው የምናደርገው። እንግዲህ ወደ ስራው ስንገባ ለዚህ የሚያስፈልገን ሊጡ በደንብ ኩፍ ካለ በኋላ አንድ እንቁላል ያስፈልገናል። እንዲሁ ደግሞ ሰሊጥ እንጠቀማለን።
ይሄን በማድረግ እንግዲህ ያዘጋጀው ሊጥ እንዴት አድርገን እንደምንሰራው ተመልክቻለች ማለት ነው። የመጀመሪያ ስራችን የሚሆነው እንግዲህ ያርግ እንዳለችው ማጋገሪያ ትሪያችን ዘይት እንዳይዝብን ቀባ እናደርገዋለን። ሁለተኛ ደግሞ የዳቦውን ውበትም ስለሚያሳምርልን ነው ዘይት የምናደርገው። ይሄንን እንመልሰዋለን። ይሄ እንግዲህ ቅድም የገባነው ዘይት ለዚህ የሚጠቅመን በቀላሉ ምንም ሳያስቸግረን ሊጡ ይወጣል ማለት ነው። ይሄን ካወጣን በኋላ እንመልሰዋለን እንደዚህ። አሁን በዚህ ሊጥ ብዙ ነገር መስራት አይሻሉ። ዛሬ ሌላ ምግብ እንሰራበታለን። አሁን ግን በዚህ በአራቱ ቆንጆ ዳቦ እንዴት ነው የሚሰራ ለበተለ 4 ሰዓት የሚሆን ነው። መቁረጫችንን መጠቀም እንችላለን። ብዙም ችግር የለውም። ካረግን በኋላ ይሄ ለአንዱ እንዲሰራ ተመለከችና ከዛ ደግሞ አንቺ ቀጥ ያለች ማለት ነው። አሁን እዚህ ጋር ምንድነው የፎይሉ ጥቅም ምንድነው? እዚህ ላይ ነው ሊጡ የምንጠቀልለው። በኋላ በሚወጣበት ሰዓት የዚህን ቅርጽ ይዞ እንዲወጣ ነው። አሁን ገባሻላ መስሎች ነበር። ቅርጹ እንደዚህ ስለፈለግን ብቻ ነው። በቀላሉ ከዚህ ላይ ሊጡ እንደነሳለም ያደርግልን አሉሚኒየም ፎይል ነው። ይሄንን እንደዚህ ታረጊያለሽ። ጣችን ቆንጆ ነው ኩፍ ያለው ተነሳልን። እንዲህ ካደረግን በኋላ ችኛዋን ጫፏን ካያሽ በኋላ እንዲህ የጠቀለልሽ ቤት ነው። አይሻለ በዚህ መልክ ያልጠበቅኩት ካረግን በኋላ እዚህ ላይ እናደርገዋለን። ተመልካቾችን በዚህ መልክ ካዘጋጃችሁ በኋላ ቀጣይ ስራችን የሚሆነው እንቁላላችን እንሰብራለን። ሶስቱም ያንቺ ነው። ስለዚህ እኮ እንዲመሰፋ ቦታ ላይ ጠቃሚ እንዲመችሽ እንቁላል ላይ አንዳንድ ጊዜ ለጤና ብዙም እንደማይመከሩ ንጥረ ነገሮች አሉት እንቁላልና እሱ ዛሬ ያሳይሻለሁ። እንቁላል ምን ጊዜም እንደዚህ ያተሻለ የሆነ የሚሳብ ነገር በኋላ ብለን ማሳይሻለሁ። ተመልካቾቻችን እንዲታያቸው እንዲመች አድርጌ ያታያቸዋለሁ። እንቁላል ከመታም በኋላ በማጥለያና ጠብስ እናጠለው እላው ላይ እንደው አማርኛ ለመግለጽ ትንሽ ከብዳት ትንሽ ዘግለለግ ያለ ነገር ላይ ታያላችሁ። ያ ነገር ብዙ ለጤና አይመከርም። ደግሞ እነዚህ ዳያቤቲክ በሽተኛ ያሉ ሰዎች ብዙ ጊዜ የስኳር ችግር ያለባቸው ሰዎች ያ ነገር እንዳይመገቡት ይመከራል። ስለዚህ ያ ነገር እናውጣዋለን። አንድ ላሳይሽ አወጣጡ ላሳይሽ። ሰፋ ባለ ዕቃ ላሳይሽ። ተለቅ ባለ ዕቃ ላይ እናደርጋለን። ይህንን ወንፊት እንጠቀምና እንደዚህ ጎጎድ ያለ ዕቃ ላይ ወንፊት እናደርጋለን። እንቁላሉን አድርገን ስናደርገው ተሽን በደንብ ካጠለነው በኋላ መጨረሻ ላይ የሚቀር እሻውኔ የኛው ፓርት አንፈልገው። ብዙ ጊዜ ለጤና ብዙ አይመከርም ነገር። ይሄኛውን እናስወግዳለን ማለት ነው። እሺ እንግዲህ በዚህ መልኩ እንቁላል ላይ ከለየን በኋላ በብሩሽ እንቁላላችንን ያነሳን ዳቦ ላይ እንደዚህ አረን ባንቀባዋለን። ዳቦ ላይ የምንቀባለኛ የዳቦውን የምግቡን ይዘት ለመጨመር፣ ሁለተኛ ደግሞ በኋላ የሚያምር ውበት ይዞ ይወጣል። ሶስተኛ ደግሞ ሊጣችን በደንብ አጉያ ያይዝናል። ድሮ በእንቁላል ቤት ሰርቶ የለ የማጣበቅ ኃይሉ ከፍተኛ እና በደንብ አጋ እንዲይዝልን ነው። በዚህ መልክ አዘጋጀን በኋላ ላዩ ላይ ሰሊጥ እናደርግበታለን። ሰሊጡ እንግዲህ የምትፈልጊውን ሰሊጥ ቀይና ነጭ ቀላቅለሽ ወይ ነጩን ብቻ ወይ ደግሞ ቀዩን ብቻ ማድረግ እንችላለን ማለት ነው። አልተቻለሽ መጎበዘሻል። አይ በጣም ቆንጆ ያሰራሽው። በዚህ መልክ እንግዲህ እናዘጋጅና በኋላ እንግዲህ መሀሉ ባዶ ስለሚሆን ውስጥ የፈለግሽው ነገር መብላት ይቻላል ማለት ነው። አትክልት መብላት ተመለሰች። ለምንድን ነው ብለሽ ነበራል። እዚህ ጋር ልትመጣ ነው።
የዚህ የሰራሽ እንግዲህ አንድ ኮማንድመንት ከ10 ቶሎ ጨምርሽ እንግዲህ ያው ብዙ ጊዜኛ ምን ቸገር ምንድነው እቅድ የለንም ምግብ በመሰራበት ሰዓት በሳምንት ልክ እንደማንኛውም ጉዳያችን የሊያችን ጉዳይ ስለሚመስል አኩሮ መሰላለብን ማቀድ አለብን። በሳምንት ሰኞ ምን አዘጋጅለት ሮብ ማዘጋጅ በቃ አንድ አጋጣሚ ምን ገጠመኝ መሰለሽ አንድ ቤት በሚሄድበት ሰዓት ኪችን ውስጥ ገባ የኪችን ካቢኔት ተለጥፏል። የጥናት ፕሮግራም አለ። ያ ምግብ የሚያዘጋጁ ሰዎች ደግሞ የሳምንቱ የምግብ ፕሮግራም ተብሎ ተለጥፏል። እዚህ ጋር ተመልካቾች ይህን ስነግራችሁ ብዙ ጊዜ ከምቾት ጋር ወይ ደግሞ ከሀብት ጋር እንዳታያያዙብን። ይሄ ምንድነው ዋና ዓላማችን ምንድነው? ቤታችን ባለን አቅም ነው። እንግዲህ ሰኞ ልጄ ምን ይዞ መሄድ አለበት ማቀድ ስናቀድ ምን አሁን አይደል ቸገር ምንድነው ነገር ማለት ምን ይሳለት ብዙ እናቶች ጫንቃሉ ምን ልቋጥርለት ምን ነገር አለ። ስለዚህ በቅድ መመራት አስፈላጊ ነው። አምስተኛው ትዕዛዝ ደግሞ ይሄ ነው። እንግዲህ መጨረሻው እስኪ አንቺ ሰሪ ጋብዝሻለሁ። እኔ ያደረኩትን ሰሪ እስቲ አሽወለም ስታዘዝልሽ እንቁላሉ ያንን አላስፈላጊውን ጄን ነገሩ ስላወጣ ነው አይሄድም። እቅድ ሲወጣ ደግሞ ልጆችንም አብረን ብናሳትፋቸው በጣም ቆንጆ ሀሳብ ነው። ደስተኞች ነው የሚሆኑት። የመረጡትን ነገር ይሰራላቸዋል። ሁለተኛ ደግሞ ያው እነሱ መሳተፋቸው ለኛም ይጠቁምናል። ያው ይቀላቸዋል፣ አያስጨነቃቸው ማለት ነው። ደግሞ ሰዓትም ይቆጥብልሃል። በጣም ጥሩ ልክ ነው። እንግዲህ ተመልካቾቻችን በዚህ መልክ ያዘጋጀነውን ኮርን ብሬድ ይባላል። ይሄን ካዘጋጀን በኋላ በ220 ዲግሪ ሴንቲግሬድ ከ10 እስከ 15 ደቂቃ አብስለን እናወጣዋለን። ከበሰለ በኋላ እንግዲህ ውስጡ ስታፊንጉን ሞላና ሳቃ እንዴት እንደሚልክ ተመለከታላችሁ። ከቆይታ በኋላ ስንመለስ እንግዲህ የዳቦ በስሎ ተዘጋጅቶ እንዴት እንደሚቀርብ ተመለከታላችሁ። የትም እንዳትሄዱ ከኛ ጋር ነው። ዛሬ ለየት ያለ ቀን ነው። ጠብቁን። ተመልሰና ተመልካቾቻችን እንግዲህ ቅድም ካቦካው ሊጥ ላይ ተወሰነ ቀንሰናል። ዛሬ በአንድ አቦካው ብዙ ነገር ማሳይሽ እዚህ ጋር ለማነስ አነስ አድርገን እቺ ሊጥ ደግሞ እንደዚህ አዘጋጅና እዚህ ጋር ደግሞ የምግብ ማድረጊያ አዘጋጅታ ላስቲክ አለ። እሱን ለምን እንደምጠቀም አሳይሻለሁ። ዱቄት ጠረጴዛችንን ዱቄት አድርገን እንደዚህ ካደረግን በኋላ አንዷን ሊጥ እንደዚህ እንሰበስባታለን ክብ እንዲመጣልን ሰብስበን አረግ በኋላ መጀመሪያ ነው ክቡ ምሰሪው እንዲህ ካረግሽ በኋላ ታመጣለች። በማን እንግዲህ ዱቄት ማድረግ የበለጠ እንዲታዘዝ ያግናል። እንትናችን ታዝና ሞክርሽ ታውቃለሽ ቤት መዳመጥ እንዳምጣት ዛይስ ሞክርሽ ወይስ አንዳም ጨታይሽ መጥሻችን ስለጋለ አንድ ዳምጠን ከዛ በኋላ አንቺ ተሰራለሽ ማለት ነው። ተመልካቾቻችን በዚህ መልኩ እንግዲህ ሊጡን ክብ አድርገን ክብ አጨነቁን ዝም ብላችሁ ስሩትና በኋላ ክብ ሆነ ሳህን መቁረጥ ይቻላል። ብዙ ያህል መጨነቅ የለባችሁም ስለ ክብነቱ። ተመልካቾቻችን የተመለከታችሁ እንግዲህ በስሱ ሊጡ እንደ አድርገን ዳምጠነዋል። እንግዲህ ዛሬ እንግዲህ እየዳመጠች ነው። እሷም እስከዛ ድረስ መጥበሻችን ምንም ነገር ያልተደረገበት ደረቅ በረምጣድ መሆን ይችላል፣ ወይ ደግሞ እንጀራ ምጣድ ጋገራችሁን ከዋል በማድረግ ይችላላችሁ። ይህንን እንወስድና ዜና አድርገዋለን። ከፊትም ከኋላ ቀላቀላ ያለ ነገር እስኪ ድረስ እንደዚህ ወጣ እናደርግና ጫፍ ላይ እየገለበጥን ቀላቀላ ካለ በኋላ ወስደን ላስቲክ ውስጥ እንጨምሮና እዚህ የምናደርግበት ምክንያት ምን መሰላችሁ? ከዚህ ከወጣ በኋላ እንዳይደርቅብን በደንብ እንዲለሰልስልን የሰሚዳን ነው። በዚህ መልኩ ውስጡ እንከትና ትንሽ ደቂቃ እናቆየዋለን። እንግዲህ ግን ግብ ላይ ነች። እንዴት ነው የሳካ ነው? ዱቄት እያደረግሽበት እሺ፣ ዱቄት ታደርጊበት ታዝልሻል። አዎ ናገልብጭና መዳመጫው ማስነኪው ዱቄት ያን በደንብ ታዝልሻል ሊጡ። አሁን የምትመለከቱት አይነት ቀላቀላው ነገር ከያዘልን በኋላ እናውጣና ላስቲክ ውስጥ ከተን እንዲለሰልስ እናደርገዋለን ማለት ነው። ይሄ አንደኛው ዘዴያችን ነው። ተመልካቾቻችን እንግዲህ አሁን ሁለት ነገር ነው በአንድ የምትመለከቱት። በዚህ በቂጣ ወይ በቻፓቲ ይባላል ወይ ደግሞ ፒታ ይባላል። በዚህ ጠቅለን አንደኛውን ምግብ ደግሞ ባዘጋጀነው ኮምብሬድ ደግሞ ውስጡ ስታፍ አድርገን እንዴት ነው የሚላክ ተመለከታላችሁ። ለቫራይቲ ደግሞ
ከዚህ ወይ ደግሞ አንድ ከሆነ ወይ ደግሞ ለብቻ መላክ የምችልበት አማራጭ ታገኛላችሁ። አውጭና እዚህ ትከቸዋለሽ። የእናቶች እጅ ደፋር ነው። ልምዱ ይኖራል፣ ትንሽ ልምድ ይኖራል። በጣም ጥሩ ተመልካቾቻችን፣ እንደምትመለከቱት ፒታ ወይም ቂጣውን ቆንጆ አድርገን አዘጋጅተነዋል። እዚህ ጋር ታደርጊዋለሽ። ከቆይታ በኋላ ስንመለስ እንግዲህ በውስጡ እንዴት አገን ድሳፍ እንደምናደርገው እንዴት አገን ወደ መሳቃ እንደምንከብ ተመልክታላችሁ። የትም እንዳትሄዱ ከኛ ጋር ነው። ተመልካቾቻችን እንግዲህ በናፍቆት የጠበቅሽው ዳቦ ደርሷል። ከዝጋሪ ውስጡ እንደዚህ ታንቀሳቀሽና ቀስ ብለሽ ታሪጊው ቤት ስሪበት። አይሽ ውስጡ ነው እንደምትመለከቱ እንግዲህ ቆንጆ ሆኖ ውስጡ ሰርቶናል። በዚህ መልክ አደረግን በኋላ እስቲ አውጪው። ይሄ እንደማረግ ሲኛው ራስ ወጣች። ቀድማ ወጣለች የተደረበችው ፎይል። አንደኛውን ደግሞ እንደዚሁ ነቅነቅ ስናደርገው ይለቃል። ብዙም አያስቸግርም። ስለበሰለ ፎይሉ ደግሞ ይረዳናል። በዚህ መልክ ይረዳናል ማለት ነው። ፓትራችንን እናነሳለን። በጣም ወደድሽዋለሁ። አሁን እንግዲህ ሁለት አማራጭ የሚያዘጋጀው አትክልት አለ፣ የከለፋ አትክልት አለ። አሁን ደግሞ የበለጠ ምግብነት ጥሩ እንዳለ የዶሮ ስጋ አማራጭ ነው። ግድ መሆን የለበት በአትክልቱ ማድረግ ይቻላል። ግን የበለጠ ደግሞ ጥሩ ለማድረግ ትንሽ ዘይት ጠብ እናደርግና ለሁለት እንከፍለዋለን። ፒታ የሚሆንም ለዳቦ የሚሆን እንዲሆን ይህንን ወስጅና ከዛ ጋር ማማሲያ ወሰጂ። አሁን ከሽ ተጠብሸዋል። በደንብ አጠብሸዋለሽ። እንደምትመለከቱ እንግዲህ ዶሮን አንድ አማራጭ አትክልቱን ብቻ እንደዚህ ውስጡ አድርገን ወደ ምሳቃ ውስጥ መክተት ይቻላል። በተለይ ደግሞ ለ4 ሰዓት ምግባቸው ሊሆን ይችላል። ቀጥሎ ደግሞ ዶሮ አድርጎ ከፒታ ጋር እንዴት እንደሚቀላቀል ትመለከታላችሁ። ዶሮአችን የበሰለ ነው። ትንሽ ሶያ ሶስ አንድ ጣዕም ቢኖረው ሶያ ሶስ ደግሞ ትንሽ ቁንዶ በርበሬ በጣም አነስ ያለ ጨው ሶያ ስለገባ ማለት ነው ካደረግን በኋላ ካዘጋጀነው ዶሮ አትክልት ላይ ከዶሮ ጋር ይቀላቀላል ማለት ነው። እንግዲህ ነው የበለጠ ደግሞ የምግብ ዘይት በጣም ይጨመር መጣ አለ አብረው የሚሄዱ የማይመስሉ ነገሮች እንዴ አብረው ሲሄዱ በጣም ጥሩ ነው። በጣም ጥሩ። እሺ እዚህ ላይ ትገለብጭልኛለሽ። ተገለጩ። በጣም ጥሩ ይደሽ ነው። እሱን ከማንኪያ ጋር ማማሳይዝ አስቀምጠሽ እንግዲህ ቀጣይ ስራችን የሚሆነው እንግዲህ አሁን ደግሞ ፒታችን እንደሚመስል ቂጣውን ምን ነገር መቀባት የለበት። ወደሚመገቡት ቤት የሚመገቡት ከሆነ እኛውን ማዮኔዝ፣ ኬቻፕ እና ሙስታርድ ወይ ደግሞ ባርቤኪው ሶስ ቀላቅሎ ማማር ይቻላል። ወደ ትምህርት ቤት በሚሄድበት ሰዓት ግን ቀድሞ ቂጣው በጣም ይርስና በኋላ ለብራት ያስቸግራቸው። ይሄ ደግሞ በተለይ ደግሞ የነዚህ ቅባት ያላቸው ማዮኔዝ እና ኬቻፕ ነገር ደግሞ ረጅም ሰዓት መቆየት ስለሌለባቸው ማድረግ የለብንም። በዚህ መልክ እንግዲህ ዶሮን ከአትክልት ጋር አድርገን ትኛዋን ወደ ጎን ታረጊና እንዲጠቀልዋለሽ ማለት ነው። ለመያዝ በኋላ እንዳይጠዋጠባቸው እንዳያስቸግራቸው ካረግን በኋላ ግን ስቴኪኑን እናያይዘዋለን። ግን ለልጆቹ መንገር አለ ወይ ደግሞ እንዲታያቸው ስሌት መሆን አለበት። እሺ መንገዱ ታያም እንዲታይ እንደዚህ ካረግ ነው በደንብ ይታያል። ተሳስተው እንዳይገምጡ ማድረግ አለበት። ደግሞ ወይ ደግሞ ካስፈለገ ደግሞ በጣም እንደውም እንዳያስቸግራቸው እንጂ እንደዚህ ድፍት አድርገሽ ታስቀምጪ መሳቃ ውስጥ ምናምን ሊሄድ ይችላል። ከፍ ላሉ ሌሎች ግን በዚህ መልክ ማድረግ ትችላለች ማለት ነው። እንግዲህ ተመልካቾቻችን ዛሬ የክብር ስፖንሰራችን ነው አንከር ወተት ዛሬ በመሳቃ አንበሽሾናል። የምሳቃ በሙሉ ሞልተን ዛሬ ከፍታችን ብዙ እየጠበቁን ያሉት ለነሱ አይዘን እንሸኛቸዋለን። እንግዲህ አንከር ወተት እንደ ሀገራችን እንግዲህ በጣም ተወዳጅነቱን ያተረፈ የመጣ ወተት አይነት ነው።
የወተት እንግዲህ በተለይ ደግሞ እድሜያቸው 1 ዓመት በላይ ለሆኑ ህጻናት እና ለአዋቂዎች የሚመከር በጣም ልዩ ወተት ነው። እኛም እንግዲህ ኪችናችን ከገባ ሰነባብቷል። አንከር ወተት ሁላችሁም እንድትጠቀሙት እንጋብዛችኋለን። እንግዲህ አንከር ትጠቀሚያለሽ? እንዴት ነው? አዎ እጠቀማለሁ። ለልጆቼ በተለይ በመልኩ ተጠቀሚው? ያው በመጠጣት ነው። እንግዲህ ወተት ብዙ አንተናል። በተለይ ደግሞ አንከር ለኩኪንግ በጣም የሚመች የወተት አይነት ነው። በፓውደር መልክ ስለመጣ በፈለግነው አንቀድም እንዳይሹ ዳቦ ላይ ጨምረናል። ባለማን ምግብ ደግሞ አሳይሻለሁ። ከዚህ አንድ አማራጭ ነው። የዳቦ ነገር እንዳይዛባቸው የኛው በተለይ ለትንሽ እድሜያቸው ከፍ ላሉ ህጻናት ሁለቱን አንድ ሙሉ ሆኖ አንድ ማድረግ በቂ ነው። የራሱ ለ4 ሰዓት የሚሆን ደስ ብሏቸው ይመገቡታል። ከተለመደው ውጭ ወጣ ያለ ሳንዱች ነው። አትክልት ስጋ የማይመገቡ ከሆነ ደግሞ አትክልቱን ብቻ አድርጎ መላክ እንችላለን ማለት ነው። ሌላ አንድ ጥያቄ አለሽ። ምሳ ሰዓትና 4 ሰዓት እያለ ምግቦችን ግዴታ መዳድብን ማስቀመጥ አለብን? አዎ ግዴታ ነው። ለምሳሌሽ 4 ሰዓት አካባቢ የሚመገቡት ምግብ በዛ ቀን ተመካከል ጥሩ ጥያቄ ጠይቀችኝ እና 4 ሰዓት የሚመገቡት ምግብ ከበድ ያለ ምግብ መሆን የለበትም። ምግቡ በከበደ ሰዓት የትምህርት ጊዜያቸውን በጣም ይረብሻቸዋል፣ ወዳቸው ይከብዳቸዋል፣ እንቅልፍ ማለት ነገር ያመጣባቸው። ስለዚህ 4 ሰዓት ላይ የሚመከረው ምግብ ምንድነው? ቀል ያለ ስናክ ነው። በጣም መጠናቸው አነስ ያሉ ምግቦች መሆን አለባቸው። ትንሽ ጧለ ቁርስ ብዙ ስለማይበሉ በደንብ ስለማይመገቡ ምግብ ጥለው ስለሚሄዱ ዛታ ትንሽ ተመገበው እንዲበረቱ ለማድረግ ነው እንጂ ብዙ መጠገብ የለባቸው። ስለዚህ በቻለን የ4 ሰዓት ከትች ጋር መልሻት ችኛዋን ሲያጥፋሽ ነው የምታቀልዩ። ሼፌን ጥያቄ ጠየኩ ከኔ ልምድ ተነስቼ ነው። ልጄ ትምህርት ቤት መቋጠርላት ምግብ የምሳ ሰዓቱን 4 ሰዓት ትበላዋለች። የ4 ሰዓቱን ምሳ ሰዓት ላይ ትበላለች እና መታ ትነግረኛለች። ያኔ ለምን ምናምን ማለት ምናልባት ትክክል ላይሆን ይችላል ብዬ ስለማስብ አንደኛ መብላቷን ፈልገዋለሁ፣ ሁለቱን ሚል ትብላለች። ሁለተኛ ደግሞ እሷን እዛ አይነት እንትን ውስጥ አስገብቼ ነገ ይሄኛውን ነው የተባልኩት ብቻ ብላ ትታው እንዳትመጣ ምናምን በማለት ብዙም አልጫናትም። ማማ 4 ሰዓት ፕላስ ደግሞ ጠዋት ላይ ሲወጡ በደንብ ስለማይበሉ የምሳውን በላውት ስትለኝ ብዙም ቅር አይለኝም። ጠዋት ተቸግረን ነው ብዙ ጊዜ ወላጆች ቁርስ ላይ 4 ሰዓት ላይ እርቧት ነው ማለት ነው የምሳዋን የበላችሁ ብዬ አስባለሁ። እና ከዛ ተነስቼ ነው ይሄኛው የ4 ሰዓት ይሄኛው የምሳ ሰዓት ብለን ማስቀመጥ አለብን። እዚህ ጋር እንግዲህ ፍሌክሲብል መሆኗን አንዴ ነገሮችን ተወት ማድረግ ይቻላል፣ አስፈላጊ ነው። መመሰለሽ ህጻናት አንዳንድ ጊዜ ፍላጎታቸውን ተመስሎ የሚያደርጉት ነገር ላይ መልቀቅ በጣም ቆንጆ ነው። ግን እርግጠኛ ነኝ በተመለከቱ ግን ምግብ አጨርሰው ከተሰነ ነው የምትበላው። ያምኛ ዋና ዓላማችን ምንድነው? በዛች በ4 ሰዓቷ ላይ የተወሰነ ምግብ እንዲቀምሱ እንፈልጋለን ማለት ነው። ግን የምግብ ፍላጎታቸው ተከፍቶ ወደሚመገቡ ደግሞ ጤናማ እንቅስቃሴ የሚያደርግ ከሆነ ብዙ መጫን አያስፈልግም። በዛ አጋጣሚ ደግሞ ተመልካቾቻችን እኛ ብዙ ጊዜ ወላጆች ያለብን ችግር ምንድነው? እናስጠነቅቃቸዋለን። እንደው አረፈ እንድትበላ የኛው እንድታረግ ለማስጠንቀቅ መተው አለብን። 6ኛው ትዕዛዛችን ነው። ማስገደድ የለብን። ለምን ሳትበላ መጣ ሳትበላ ከመጣ እያለን የምንቆጣው ነገር አለ እና ብዙ ጊዜ አይተሽ እንደሆነ ልጆች ከትሬ ስናወጣ የሆነ የጎዳና ልጆች ችግረኛ ሰዎች ባይቆሙና ፌስታዝ ይቆማሉ። ልጆቹ ወዲያው ምሳቃቸው እዛ ላይ ነው ገልብጦ የሚወጣ። ቤት ከገቡ በኋላ ማሚ በላው ዳዲ በላው ይሉናል እና ያ ነገር የሚመጣው ምንድነው? ሳትበላ መጣ በጣም ውሸት እንዲማሩ እያደረግናቸው ነው። ስለዚህ ካልበላ አልበላና አልበላ ከሱ ጋር መነጋገር ይሻላል እንጂ በግድ ብላ ወደ ምሳቷ እንዳትመጣ ማለት ማስጠንቀቅ በጣም አስፈላጊ አይደለም። ስለዚህ 6ኛው ታታችን ደግሞ ልጅን እንዳት ማስጠንቀቅ መላክ ነው። ስለዚህ አንተ ፍሌክሲብል መሆን ቆንጆ ነው። ተወት ማድረግ ፍላጎት ማድረግ በጣም ቆንጆ ነው። መስጠታቸው መልካም ሆኖ ሳለ ግን ያው እኛን ሽሽት እንደገና ሌላ ንጉስ እያትገባ ናቸው ነው ማለት ነው። ያሳጣሽ ያረሽ አመ ሰሰራሽ አበዛሹ የትልቁ ቀደም የተናገረው ወንድም በቃ በቂ ነው። እንግዲህ ያንቺ ለዚህ መጣቀለጥሽ እየጠቀም መስሎሽ ነው አይደል? ግን አትባትም መገባው አይበሉትም ህጻናቶች። ስለዚህ አይም ላን ምሳቃይ መሆን ይችላል። ራሱ ይሄን ራሱ ምሳሌ ሆነ ይችላል። የቁርስ መክሰስ መሆን ይችላል ማለት ነው። ቤታችን መልሶ ደግሞ እንደ መክሰስ ሊመገቡት የሚችል የምግብ አይነት ነው። እንግዲህ ተመልካቾቻችን እንግዲህ ያስቆምኳት ያው ከነገር ብታቱ አንዱ ስላፈረሰች ምን ለመከላከል ነው። ምግብ መጠቅጠቅ የለብንም፣ ይሄንን ማድረግ የለብንም። ስለዚህ ዛሬ በተለይ ምግቦችን ያያችሁ ከኛ ቆይታ ያደረጋችሁ፣ አሁን ደግሞ ከኛ ከሆናችሁ የትም ካይላችሁ ተጨማሪ 2 ምግቦችን መለከታላችሁ። ጠብቁን።
የኔ ዓለም ልጆቼ ናቸው። እያንዳንዱ የህይወታቸው እርምጃ ለኔ ልዩ ትርጉም አላት። ለዚህ ነው የምችለውን ሁሉ ማደርግላቸው። አንከር ወተት ጥራት ባለው የኒውዚላንድ ወተት የተሰራ በኒውዚላንድ ሚልክ ፕሮዳክትስ ኢትዮጵያ በኢትዮጵያ የተቀነባበረ ለጤናማ እድገት ወሳኝ የሆኑ 33 ንጥረ ነገሮችን የያዘ ወተት ከአንድ ዓመት በላይ ለሁሉም እድሜ ክልል የሚሆን አንከር የልጆች አጋዥ ህይወት ስንቅ። እሺ ውድ ተመልካቾቻችን በመጀመሪያ ዙር እንግዲህ 2-3 የተለያዩ ምግቦችን ከዛሬ ከእንግዲህ ከወይዘሮ አዲስ ጋር እያዘጋጀን ቆይታ አድርገናል። እንወዳችሁ ተስፋ እናደርጋለን። ደግሞ ተጨማሪ ምግቦችን እንጨምራለን። ዛሬ እንግዲህ በደንብ ነው የምሳቃ አንበሾች የምልካችሁ ተመልካቾቻችን። እንደምትመለከቱት እዚህ ጋር የዶሮ ክንፍ አለ። ብዙ ጊዜ ዋጋው ርካሽ ሆኖ ግን እንደው አስተገዝተሽ ታውቂያለሽ? ሱፐርማርኬት ሄጂ አልፎ ዋጋው ርካሽ ሆኖ በቀላሉ ለልጆች ለአራት ሰዓት የሚሆን ምግብ በዚህ በዶሮ ክንፍ ብቻ መስራት እንችላለን ማለት ነው። ይህም እንግዲህ እቺ የዶሮዋን መጋጠሚያው ጋር ለይና ስጋውን ከገፈፍ ነው በኋላ ታገነ መሰረት ትመለከታላችሁ። ሌላው የሚያስፈልገን ዱቄት ነው። እንዲሁም ደግሞ የተፈጨ ዳቦ ያስፈልገናል። ለማጣፈጫ እንዲሆን ሶያ ሶስ እንጠቀማለን። እንዲሁም ደግሞ ዛሬ የክርስቶስ ሞሰራችን ነው የአንከር ወተት ዛሬ እንጠቀማለን። እንዲሁም ደግሞ እዚህ ጋር ያጋል ነው ዲፕ ዘይት መጋል ያለበት አስቀድመን ጠደነዋል። እዚህ ጋር የምትመለከቷቸውን እንግዲህ ግብአቶች እንጠቀማለን። እንቁላል እንጠቀማለን፣ ለውዝ እንጠቀማለን፣ እንዲሁም ደግሞ ዘቢብ አድርገን ዛሬ ለየት ያለ ቆንጆ ለልጆች የሚሆን የአራት ሰዓት ምግብ ሰራ ነው ማለት ነው። ወደ ስራ እንግባ። ግጠኛ ጓጉቶሻል ምግቡ አደራጅ አላለ። ስለዚህ አንዱ አለ ስራ ለሰናታይሽ እንግዲህ አሁን ዲጋ ነው ተመለከችው። ሁለት አጥንቶች እዚህ ታያቸዋለሽ። አንቺ ቀጭኗ ትወጣለች፣ እሷን እንፈልጋት። የኔ ማውጣት ተመለከች። መጀመሪያ እቺ መጋጠሚያ ቆርጠን ካወጣን በኋላ እቺኛዋን ቦታ ላይ ያለች ስጋዋን ከፋታለን። ዲካስለቀቅሽ በኋላ በአውራጣና በመጀመሪያ ጣትሽ ጫን ስትዩ ይላጣል። ከዛ በኋላ ዲከለበጥና ታሳተቸግጣለች። እዚች ጋር ምትቀር የዚች የእግሯ ሷማያጇን ቀስ ብለን ብትነኪያት አሁን እቺ አጥንት ነገር ነች። ነኪያት ስትይ አታስፈልግም እቺ ማለት ነው። በድጋሚ እዛች ቦታ ላይ ቀስ ብለን እንደዚች ማስለቀቅ ስጋዋን። እንግዲህ የፈረንጅ ዶሮ አበሻ ዶሮ ላይ ብዙ እንደዚህ አይነት ስጋ አይጠበቅም። እንደዚህ የፋርም ቺክኖች ላይ የሚኖረው ወደና ወጣቱ እስኪ ልሞክራ። በዚህ መልኩ ከምተሽ ነበር። እስቲ እቺን ነው ማንቺ ሰራልኛለሽ። ተመልካቾቻችን እንግዲህ ክንፉ እስከምታዘጋ ድረስ እኔ 3 የሚቀሩን ማድረግ ያለባችሁ ታታሉ። ሌላው ምንድነው በምግብ በምሳቃችሁ ውስጥ ለልጆች በጣም ፕሮቲን ነገር ደግሞ ፋት ነገር ማብዛት የለባችሁም እና ይሄም ደግሞ ትምህርታቸውን በጣም እንዳይካተሉ ከሚያደርጋቸው በቃ ቡኛ ምን ጠቅማቸው የመሰለን አንዱ ቺዝ ነገር እንዶ ስጋ ማብዛት ዶሮ ማብዛት የለብንም እና በቻለ አቅም በምግባችሁ በምሳቃችሁ መሀል እንደ ቫይታሚን ነገሮች ካርቦሃይድሬት ነገሮች ማብዛት አለባቸው። ያ ነው ልጆቹ እንዲጠነክሩ እንደልባቸው የልጅነት እድሜያቸውን አጣጥመው እንዲያርጉ የሚያደርጋቸው። እዚህ ይሄን ማድረግ የለብን አንድ ነገር ነው። ያ ደግሞ ጠዋት ወይ ማታ የበሉትን ምግብ ደግሞ መላክ ማለት ነው። ቀይ በጣም መደረግ የለበት። ቀይ ዘለቻቸው ገና ልክ ሲከፍቱት ማታ የበላሁት ይላሉ። ልጆች ስሜታቸውን ብቻ ነው እንጂ የቤተሰብና ነገር አለ በቃ ያ በቃ ያስሜታችሁ ደስ ካላችሁ ልተውት ይችላሉ። ስለዚህ በቻለ አቅም ባለመደጋገም እንዳቅማችን ባለናቀም ባለመደጋገም አዲስ ነገር ስለሚፈልጉ መቃየር አስፈላጊ ነገር ነው። የመጨረሻው እንግዲህ እቺን ከጠበስን በኋላ ነግርሻለሁ። ወደዚህ እንመጣለን። ዘይታችን የጋለ ስለሆነ ተመልካቾቻችን በዚህ መልኩ እንግዲህ ካዘጋጀነው በኋላ በዚህ በትሪያችን ላይ ላዩ ላይ ትንሽ ሶያ ሶስ በጣም ያጣፍጥልሻል ካደረግሽ በኋላ ጦስኝ ትንሽ ናሸና ደስ ሚሽ ተምታለን። እዛ ላይ ቁንዶ በርበሬ አድርገን በደንብ እንዲደርሰው ስጋው እንዲደርሰው እንደዚህ አድርገን እሺ፣ በዚህ መልክ እሺ። ቀጣይ ስራችን የሚሆነው ምንድነው? በዚህ ማንኪያ ውስጥ ባለው ወተት ውስጥ ባለው አንድ ያክል የተፈጨ ዳቦ ላይ እናደርግና ይሄን እናቀላቅላለን። በጣም ጥሩ ተመልካቾቻችን፣ እንግዲህ ወደ መጨረሻው ትእዛዝ እንመጣለን። መጨረሻው ትእዛዛችን ምንድነው? ለልጆች ብዙ ጊዜ ማለት ነው በምሳቃቸው ላይ ማድረግ የለብን አንድ ቀይ ቀረብ ይነበራል
ፍሪጅ ውስጥ የሚቆዩ ወይ ደግሞ ከፍሪጅ ውጭ መቆየት የሌለባቸው ምግቦች አሉ። እነሱ ምግቦችን በምሳቃ ማድረግ የለባቸው። ለምሳሌ ምግብ ሰራ በኋላም ሆነ በፊትም ፍሪጅ መቆየት ያለባቸው በጣም በላሸት በጣም አፈጣኝ ምግቦች ስላሉ እነሱ ምግቦችን በቻለ አቅም ምሳቃ ውስጥ ማሰር የለባችሁ። ስለዚህ በዚህም የልጆቻችሁን ጤና መጠበቅ አለባችሁ ማለት ነው። እንግዲህ እንደምትመለከቱት እንግዲህ በጣም ጥሩ አድርጋ ነው እየሰራችሁ ያለችው። ይህንን የዶሮ ክንፍ እንግዲህ በጠለቅ ባለ ዘይት ውስጥ እንጠብስና በእንዴት አድርገን ምሳቃ እንደምናስረው ተመለከታላችሁ። እንዴት ነበር የዶሮ ክንፉ? ያው እንግዲህ እንደዚህ አሁን ወጣበት። ለዚህ ተመልካቾቻችን እንግዲህ እንደተመለከታችሁት ቆንጆ የሆነ የጠበሰ የዶሮ ክንፍ እርግጠኛ ነኝ አንዴ ለመያዝ ትመቻለች፣ መልክም አላት። እግር መሰለ ሁሉ ራሱ ሙሉ እግር መሰላል የሚያምር ሆኖ በስሏል። እንግዲህ ምን ስጋ ያለው የሚመስለውን የዶሮ ክፍል ግን በዚህ መልክ መጠቀም ይችላል። ዋጋውም ደግሞ ርካሽ ነው ገበያ ላይ። እንግዲህ ሱፐርማርኬቶች እንግዲህ ዋጋ እንዳጨምሩባቸው በነበረው ዋጋ ሽጡላቸው። ይሄን ፕሮግራም ካዩ ዋጋ እንዳጨምሩበት አዳር እንላለን። ይሄንን ምሳቃችን ግን በልጅ ምሳቃ እንስራላታል። በልጅ ምሳቃ ውስጥ እነዚህን ስንት ላግላት በቂ ነው አለ። ይሄንን ካደረግሽ በኋላ አሁን አማራጭልሽ ከጎኑ እንግዲህ ዘቢብ አልጠበኩም ነበር። ምን እንዳልጠበቅሽ ማለት አንደኛ እነዚህ ነገሮች ደስተኛ ሆነው የጫወቱ ከጓደኞች ጋር ያወሩ ይበሉታል፣ ሼር የሚያደርጉታት። ያ ደግሞ በብዙ ሩጫ ስለሚያወራጡ ትምህርት ላይ የሆነ ኃይል ሰጣቸዋል፣ ጠንከር ያደርጋቸው እና ለአእምሮች ንቁ ስለሚያደርጋቸው እነዚህ ውስጣቸው ያለው ንጥረ ከፍተኛ ስለሆነ ይህን አድርገን በዚህ መልክ እንደሚያዝም እንደዚህ አላውቅም አታውቂም ማለት በጣም አንድ መሳቃዎች ደግሞ እነዚህ ፓርቲሽን ያላቸው መሳቃ አላጋጠምሽም? ክፍ ያላቸው ለዚህ ፐፐ የተዘጋጁ ናቸው እና ብዙ ጊዜ ወላጆች ፍሩት ብቻ የሚልኩትና አንድ እንደዚህ መላክ ይቻላል። ወደ አትክልቶቹ ማውር መላክ እንደሚቻል ለማሳየት ነው። እንግዲህ ከዚህ ጋር እንደ አማራጭ ምን አብረሽ ትልኪዋለሽ ብትለኝ ቺፕስ ነው ቺፕስ የተለመደ ቺፕስ ነው ሙሉ ጊዜ የሚሆን ነገር ማለት ነው። ለየት ያለ እንትን ነው። በዚህ መልክ እንግዲህ እናዘጋጅላችሁና እንደዚህ ከጎኑ ወይ ከላይ መሆን ይችላል ዘይት ነገር ስላለው አድርገን ምሳቃችንን እና ይሄ በተላ ለአራት ሰዓት ለአነስተኛ የሚያደርጋቸው ሲን እየቆረጠሙ ከወደኞች ሰው እያተጓረሱ ይጫወቱ ጥሩ ያሳልፋሉ። የምግብ ሰዓታቸው ደስተኛ ያደርጋቸዋል ማለት ነው እንጂ የምግብ ሰዓት ሊመጣ የሚያኮርፍ ልጅ እንዳይሆን ይረዳናል ማለት ነው። ተመልካቾቻችን እንደወደዳችሁ ተስፋ እናደርጋለን። እንግዲህ ይህንን የዶሮ ክንፍ በዚህ መልክ ሰርታችሁ ከጎኑ እንግዲህ የተናገረችው እንደ አቅማችን ድንችም ማድረግ እንችላለን፣ ከጎኑ ፍራፍሬ ማድረግ እንችላለን፣ ከጎኑ አትክልቶች በስሎ አትክልቶች አድርገን ለአራሳት የሚሆን ምግባቸውን መላክ እንችላለን ማለት ነው። ቀላል ደግሞ ዶሮ ስጋው የክንፉ ለሳሳ ስለሆነ በቀላሉ ይመገቡታል። ከሽከሽ የሚል ነገር ስላሉ ጣው ይወዱታል ማለት ነው። ቤታቸው ከሆነ ግን የተለያዩ ማባያዎችን የሚጠቀስ ማባያ ሰርቶ ማቅረብ ይቻላል ማለት ነው። በምሳቃ ግን ብዙ እነዚህ ማባያዎች ስለማይላኩ ማለት ነው። ወደሽዋል። በጣም ቆንጆ አማራጭ ነው። በጣም መፍትሄ ነው ማለት አዎ በጣም ጥሩ። ዋናው ዓላማችን የዚህ ፕሮግራም ዋና ዓላማ እንግዲህ ለተመልካቾቻችን እንደዚህ መፍትሄ ሀሳቦችን ማቅረብ አንዱ ዓላማችን ነው። እንግዲህ ተመልካቾቻችን ስንመስል በጣም ፈጣን ዩቲዩብ ቦል አሳያችኋለሁ። እንግዲህ በጣም ፈጣን ስለሚለም አትኩቷችሁን እፈልጋለሁ። ከቆይታ በኋላ ስንመለስ እንግዲህ ጥሩ ነገር ትመለከታላችሁ። የትም እንዳትሄዱ።
ቆይታችን ነበረ? በጣም ቆንጆ ነበረ። ተካመጣ እንዴ? ኖ ብዙ ተመረይበታል። እንግዲህ ተመልካቾቻችን እንግዲህ እዚህ ማዘጋጃ ስቱዲዮ ድረስ እንግዲህ ወይዘሮ አይደሽን ከነልጇ ጋብዘን የምሳቃ ምግቦችን እየሰራን ቆይታ አድርገናል። በዛሬው ፕሮግራማችን እንግዲህ የተለያዩ ምግቦችን ለምሳቃ የሚሆኑ ምግቦች በተለይ ደግሞ የነብዙ የእናቶችን ችግር ሊቀርፍ ይችላል ያሰውን የምሳቃ ምግቦች ስንሰራ ቆይታ አድርገናል። እንዲሁም ደግሞ በማል ደግሞ በምሳቃ በሚሰሩበት ሰዓት ማድረግ የለባችሁን 10ቱን ህግጋት እየተናገርን ቆይታ አድርገናል። እናንተ ደግሞ ቤታችሁ እየሰራችሁ እንድትሞክሩት እንጋብዛችኋለን። አስተያየት ካላችሁ ሞርኒንግ ስታር የሚገኘው ቢሮአችን ድረስ በመገኘት 5ኛ ፎቶች መታችሁ ለምሰጡን አስተያየት በጣም እናመሰግናችኋለን። ታች በሚታዩት የፌስቡክ አድራሻ ላይ ይህን የሰራነው ምግብ እዛ ላይ ስለምንጭናችሁ እዛ ላይ መካተት ትችላላችሁ። እንግዲህ ተመልካቾቻችን ወይዘሮ አይደሽ ድረስ መጥተሽ ከኛ ጋር ይህ ምግብ ስለሰራሽ አንከር ያዘጋጅልሽ ለቤቢ ያዘጋጅልሽ ልማት አለ። በውስጡ ወተት አለው፣ የምሳቃ አለው፣ እንዲሁም ደግሞ የትምህርት ቦርሳ አለው። ለቤቢ ተሸልማለች ማለት ነው። እናመሰግናለን ሼፍና አንከር ያመሰገንሽ ወደ ቤት ትሄጃለሽ ማለት ነው። እናመሰግናለን። ተመልካቾቻችን ፕሮግራማችን ይመስል ነበር። ደብረሳሌም የማማከርና የፕሮሞሽን አገልግሎት ከናሁ ቴሌቪዥን ጋር በመተባበር የሚያዘጋጅላችሁ የእናት ጓዳ ፕሮግራም እዚህ ላይ ያበቃል። እንግዲህ ማመስግኜ ሸኛችኋለሁ። እስከ ሳምንት መልካም ሳምንት።